ሰላም የቪዥን ቴክ ቤተሰቦቻችን እንዴት ናችሁ? አለው በጣም ደህና ነኝ። ዛሬ በአዲስ ሀሳብ ነው የተከሰትኩት። ዛሬ ከምንም ተነስተን ወደ ቴክ ዘርፍ ለመምጣት ከዜሮ ወደ ፕሮፌሽናል እስከ ፕሮፌሽናል ሶፍትዌር ኢንጂነር እስከ መሆን ድረስ መሆን የምትፈልጉ ሰዎች ምን ማድረግ አለባችሁ? አሁን እንደምናውቀው ጊዜው የቴክኖሎጂ ነው፣ የኤአይ ጊዜ ነው። ይህን ጊዜ ተጠቅመን ሌላም ስራ ቢኖረን በስራችን ላይ ኦንላይን ገንዘባችንን ሜክ የምናደርግበት አንዱ መንገድ ሶፍትዌር ኢንጂነር ወይም ደግሞ የቴክ ባለሙያ መሆን ነው። ከዛሬ 20 ዓመታት በፊት አንድ ሰው ፕሮግራሚንግ ለመማር ውድ ኮምፒውተር፣ ውድ መጻሕፍትና ብዙ እድል ያስፈልገው ነበር። ዛሬ ግን አንድ ላፕቶፕ፣ ኢንተርኔት እና ዋናው ነገር ደግሞ የመማር ፍላጎት ህይወትን ለመቀየር በቂ ናቸው ዘንድሮ ባለው ነገር ማለት ነው። ምናልባት እናንተ እንደዚህ ለመሆን ትፈልጉ ይሆናል፣ ፕሮግራሚንግን መማር ትፈልጉ ይሆናል፣ ግን ከየት እንደምትጀምሩ አታውቅም። የብዙዎቻችን ችግር ይሄ ነው። ብዙ ቪዲዮዎችን አይቻለሁ፣ ግን አሁንም ግራ ተጋብቻለሁ የምትሉ ልጆች አላችሁ። ሶፍትዌር ኢንጂነር ለመሆን በጣም ምን ብልህ መሆን ያስፈልጋል? እንደዚህ አይነት ሀሳቦችን ካሰባችሁ ይህን ቪዲዮ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በየቀኑ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ሶፍትዌር ይጠቀማሉ። ምንድነው? አሁን እያንዳንዱ ስልካችን ላይ የምንጭናቸው አፕሊኬሽኖችን ማየት እንችላለን። የተለያዩ ዌብሳይት ላይ ድህረ ገጾችን እንገባለን። እነዚህ ሙሉ የተሰሩት በተለያዩ ሶፍትዌር እውቀት ባላቸው ሰዎች ወይም ደግሞ የሶፍትዌር ባለሙያ በሆኑ ሰዎች። ስልካችን ላይ ባንክ ስንሄድ ባንክ ሲስተሙ፣ ሆስፒታል ስንሄድ ሆስፒታል ማናጅመንት ሲስተሙ፣ ዩኒቨርሲቲ ማናጅመንት ሲስተም ዩኒቨርሲቲ እንዳለ ተማሪዎቹን የሚመዘግብበት፣ የመኪና መቆጣጠሪያ ሲስተሞቹ፣ ኢቨን የምንጠቀምበት ስማርት ቲቪዎች ቢውልድ የተደረጉት በሶፍትዌር ኢንጂነር ወይም ደግሞ በሶፍትዌር ባለሙያ ናቸው ማለት ነው። እነዚህ ሰዎች ከፍተኛ እውቀት ወይም ደግሞ የተለየ አይኪው ኖሯቸው አይደለም፣ ወይም ልዩ ተሰጥኦ ኖሯቸው አይደለም። ግን ምንድነው ሶፍትዌር ኢንጂነርን ትክክለኛ ሶፍትዌር ኢንጂነር የሚያደርገው ትምህርቱ ስለተማርን ብቻ አይደለም። ትክክለኛ ሶፍትዌር ባለሙያ ማለት አንድን ነገር በኮንሲስተንሲ ኮድ እየጻፈ ፕሮግራሚንግ እያደረገ ትራይ ኤንድ ኢረር እያደረገ እና ፕሮብሌሞችን ሶልቭ ለማድረግ ችግሮችን ለመፍታት ፍላጎት ያለው ሰው ነው። የማህበረሰቡ ችግር ምንድን ነው? ማኑዋል የሚጠቀመውን ነገር ወደ ሲስተም እንዴት ነው ማመጣው ብሎ ችግሮችን ፕሮብሌም ሶልቭ ለማድረግ እስከ ጥግ ድረስ የሚሄድ ሰው ማኑዋል ወይም ደግሞ በእጅ ስንጠቀም የነበረው ወደ ዲጂታል ወርልድ ለመቀየር የሚሄድ ሰው ሶፍትዌር ኢንጂነር ወይም ደግሞ የሶፍትዌር ባለሙያ ይባላል ማለት ነው። ሶፍትዌር ኢንጂነር ማለት ኮድ ብቻ የሚጽፍ ሰው አይደለም። እንደምናውቀው ሶፍትዌር ኢንጂነር ማለት ችግሮችን ኤክስፕሌን የሚያደርግ፣ ምንድነው ያጋጠመው ችግር፣ ከዛ መፍትሄ የሚያቅድ ወይም ደግሞ ሶሉሽን የሚያዘጋጅ ማለት ነው። ከዛ ለዛ ሶሉሽን ላለው ነገር ደግሞ ዲቨሎፕ የሚያደርግ ወይም የሚገነባ፣ የሚሞክር ትራይ ኤንድ ኢረር ነው። አንድ ፕሮግራም በአንዴ ሊሰራ አይችልም። ቴስት ይደረጋል፣ እንደገና ይሞከራል፣ እንደገና ቴስት ይደረጋል። ከዛ መጨረሻ ላይ ያንን ያቀርነውን ለዛ ለተፈጠረው ችግር ሶሉሽን ከሰጠልን በኋላ ወደ ስራ እናወራዋለን ማለት ነው። ስራም ላይ ከዋለ በኋላ ቴስት ይደረጋል፣ እንደገና ያጋጠሙ ስህተቶች ካሉ እንደገና ቼክ ይደረጋሉ ማለት ነው። ስለዚህ ሶፍትዌር ኢንጂነሪንግ ማለት እንዳልኳችሁ ወይም ሶፍትዌር ኢንጂነር ማለት ኮድ መጻፍ ብቻ ሳይሆን ችግሮች ላይ መፍታት፣ ችግርን መፍታት፣ ምንድነው ያጋጠመው ችግር። ሶፍትዌር ኢንጂነር መሆን ትችላላችሁ ሁላችሁም። አዎ 15 ዓመት ተማሪ ብትሆኑ፣ የ25 ዓመት ሰራተኛ ብትሆኑ፣ 30 ዓመት ሙያ ሌላ ቢሆን፣ ከዛም በላይ ብትሆኑ ዛሬ መጀመር ትችላላችሁ ማለት ነው። የሚያስፈልጋችሁ አንድ ውሳኔ ብቻ ነው። ውሳኔውን መወሰን ወይም ደግሞ ፍላጎት ካላችሁ ያ ነገር ላይ ውሳኔ ወስናችሁ ከተለያዩ መማር ትችላላችሁ ማለት ነው። ከዜሮ ተነስቼ በትክክል እንዴት ልማር፣ የትኛውን ቋንቋ ልማር፣ ምን ላቅድ ልትሉ ትችላላችሁ። እሱ ደግሞ የሶፍትዌር ኢንጂነር ሮድ ማፕ ነው ማለት ነው። አንድ ሰው ለምሳሌ ከምን ተነስቶ ምን መማር አለበት፣ የትኛውን ላንጉዌጅ መምረጥ አለበት የሚለው ሌላው ወሳኝ ጉዳይ ነው። አንድ ሰው መማር ሲፈልግ ለምሳሌ
አሁን ያለነው 2026 ስለቢሆን ሶፍትዌር ኢንጂነር መሆን ከመቼም በላይ እድል ያለው ሙያ ሆኗል ማለት ነው። ነገር ግን ብዙ ሰዎች አንድ ትልቅ ስህተት ይሰራሉ። ምንድነው? ዛሬ አንድ ቋንቋ ፕሮግራሚንግ ላንጉዌጅ መማር ይጀምራሉ። ለምሳሌ ፓይተን፣ ነገ ጃቫስክሪፕት፣ ከዛ ሪያክት፣ ጃቫ፣ ኤአይ ይምታታባቸዋል ማለት ነው። ከብዙ ወራት በኋላ እንኳን አንድ ሙሉ ፕሮጀክት መገንባት አይችሉ ማለት ነው። ምክንያቱ ችግሩ ምንድነው? ጉለት አይደለም፣ እቅድ ማጣት። ዛሬ የምናየው እቅድ ከዜሮ ጀምሮ እስከ ሙያዊ ሶፍትዌር ኢንጂነር የሚያደርስ ግልጽ መንገድ ነው መነግራችሁ ማለት ነው። ደረጃ አንድ እናንተ በመጀመሪያ ከናንተ ባህሪ ጋር የሚሄድ ወይም የምትወዱትን ፕሮግራሚንግ ላንጉዌጅ አሁን ተፈላጊ በብዙ ሰዎች ዘንድ ጥሩ የሆነው ፕሮግራሚንግ ላንጉዌጅ የትኛው ነው ብላችሁ ትመርጣላችሁ። ብዙ ጀማሪዎች ለምሳሌ ፕሮግራሚንግ ላንጉዌጅን ሳይረዱ ወደ ሪያክት፣ ወደ ፍሬምወርኮች ወይም ኤአይ ከባዱን ነገር መማር ይፈልጋሉ። ነገር ግን ጠንካራ ህንፃ በጠንካራ መሰረት እንደሚገነባ ሁሉ ጥሩ ሶፍትዌር ኢንጂነር ለመሆንም መሰረቱን ማጠንከር ያስፈልጋል። መጀመሪያ ልትማሩት የሚገባው መሰረታዊውን የፕሮግራሚንግ ኮንሰፕቶች፣ ለምሳሌ ቫሪያብል ማለት መረጃን ለማስቀመጥ፣ እንደ ዳታ ታይፕ ለምሳሌ ነምበር፣ ስትሪንግ፣ ቡሊያን የሚባለው እንደ ኮንዲሽኖችን፣ ሉፖችን፣ ፈንክሽን ማለት ኮድን እንደገና ለመጠቀም እነዚህን ሁሉ የፕሮግራሚንግ መሰረቶች ቤዝመንቱን ማወቅ ያስፈልጋል ማለት ነው። ለምሳሌ ዌብ ዲቨሎፕመንት ላይ መስራት ከፈለጋችሁ ለዌብ ዲቨሎፕመንት የሚያስፈልጉ ላንጉዌጆች የትኞቹ ናቸው? ለምሳሌ እንደ ኤችቲኤምኤል የድረገጹን ምንድነው ስኬሌተን አርኪቴክቸሩ ለመገንባት የሚያገለግላችሁ። ሲኤስኤስ ደግሞ ስታይሊንግ ላይ የተለያዩ ስታይሊንግ፣ ሪስፖንሲቭነስ፣ አኒሜሽን ስታይል ለማድረግ። ጃቫስክሪፕት ደግሞ ያንን ነገር ምንድነው ህያው እንዲሆን የሚያደርገው ማለት ነው። በተን ስትጫኑ ያ ነገር ሪስፖንስ እንዲያደርግ፣ ፎርምን ለመላክ፣ ሜኑ ለመክፈት የሚያገለግሉ። ከዛ ወደ ቅድም እንዳልኳችሁ ከጃቫስክሪፕት በኋላ ደግሞ ሪያክት ትማራላችሁ ማለት ነው። ስቴፕ ባይ ስቴፕ ትሄዳላችሁ። ሪያክት ለምሳሌ ዘመናዊ ዌብ አፕሊኬሽኖች ለመገንባት በብዙ ካምፓኒዎች የሚጠቀሙበት መሳሪያ ለመስራት ሪያክትን ለምሳሌ ዳሽቦርድ፣ ኢኮሜርስ ሲስተሞችን፣ አድሚን ፓናሎችን ለመስራት ምናምን መጠቀም ትችላላችሁ። ከዛ በኋላ ፍሮንቲንዱን ከሰራችሁ በኋላ ወደ ባክኢንድ መስራት ትሄዳላችሁ። ለምሳሌ እንደነ ኖድ.ጂኤስ ሰርቨር የሚለውን ነገር ለማወቅ አንድ ፎርም ሲላክ እንዴት ነው ወደ ዳታቤዝ ለመላክ ባክኢንድ የሚጠቀሙ ኦተንቲኬሽኖቹን፣ ኤፒአይዎቹን እንዴት ነው የሚሰራው የሚለውን ታያላችሁ። ከዛ ዳታቤዝ ትማራላችሁ። ዳታቤዝ ደግሞ ያንን የላካችሁትን መረጃ ለማስቀመጥ የሚረዳ ነው ማለት ነው። ለምሳሌ እንደነ ሞንጎዲቢ፣ ፖስትግሪሲኩዌል፣ ማይሲኩዌል እነዚህ የማንኛውም ሶፍትዌር ኢንጂነር መሰረታዊ ችሎታዎች ናቸው ማለት ነው። ከዛ ስለ ጊትሃብ ትማራላችሁ ማለት ነው። እና ሶፍትዌር ኢንጂነሪንግ በጣም ተፈላጊ ሙያ ነው እና ሁላችሁም ለመማር የምትፈልጉ በኮሜንት መስጫው ላይ ከምን እንድጀምርላችሁ ሌላ ሀሳብ ላነሳላችሁ የምትፈልጉትን ሀሳብ አሳውቁኝ። የእናንተ ምርጡ ጓደኛ ነኝ። ይመቻችሁ። ባባይ